ጌች ባይዘው ወይ ምንድነው ግን የተማርከው? ጂኦግራፊ ነው እባክህ። እንደዚህ ልሰቃይ ጂኦግራፊ ነው የተማርኩት። ኧረ እባክህ ከምር። ዋው። ኦኬ ኮምፓስን በምን ታውቀዋለህ? ኮምፓስን ያው አቅጣጫ ላይ ነው የማውቀው። አቅጣጫ እየጠቆሙ እንደዛ አካባቢ ነው የማውቀው ስንማር። እንዳሉ እንኳን እውቀት የለኝም። ዋጣ ኦኬ እኛ ግን የሚገርም ነገር ኮምፓስ ሪል ስቴት አቅጣጫን ጠቋሚ ነው። ካሳንቺስ ላይ በሚገርም ፕሮጀክት G+19 5 ቤዝመንት ያለው እንዲሁም ደግሞ ከስቱዲዮ ጀምሮ እስከ ባለ 3 መኝታ ይዘውልን ቀርቧል። ይህን ሳውቀህ ነበር? ረባት ካሳንቺስ ላይ እንደዛ አይነት አማራጭ አለ። አሁን ባላንድና አነሳነስ ያለ ካሬ በጠፋበት ሰዓት እንዴት ይሄ ሊሆን ይችላል? የሚገርም ነገር እሱ ሁሉንም የሚያስደምመው ከ49 ካሬ ጀምሮ እስከ 156 ካሬ ድረስ የተለያዩ ቪው ያላቸውን ቤቶች ለደንበኞች አቅርቧል። 49 ካሬ እና 55 ካሬ ስቱዲዮዎች ሲሆኑ ባለ አንድ መኝታ ደግሞ 75 እና 114 ካሬ ናቸው። ባለ ሁለት መኝታ እንዲሁም ደግሞ በሁለት ቪው ወደ ሜክሲኮ ሳይድ እና እንዲሁም ወደ መገናኛ ሳይድ 114 ካሬ እና 117 ካሬን ይዞ ቀርቧል። ባለ 3 መኝታ ደግሞ አሁንም እንደዚሁ ወደ ሜክሲኮ እና መገናኛ ሳይድ 156 ካሬ ይዞ ቀርቧል። የሚገርም ነገር እሱ ብቻ አይደለም። ባለ አንድ መኝታዎቹ ሙሉ ለሙሉ የጠዋት ፀሐይ የሚያገኙ፣ ባለ 3 መኝታችን ደግሞ እንዲሁም ናቹራል ቬንቲሌሽን የሚያገኝ ነው። የሚገርመው ነገር እሱ ብቻ አይደለም። ባለ 3 መኝታችን ላይ ደግሞ ለየት የሚያደርገው ነገር በጣም ብዙ ሪል ስቴቶች ላይ ያልተለመደ ነገር የሰራተኛ መኝታን የሰራተኛ ክፍልን ከውጭ በኩል አክሰስ ብቻ እንድትደርግ ተደርጎ የተሰራ ቤት ነው። ካዲያ ወዳጅ ዘመዶች የሉም? የሚገርም ነገር ይሄ ሁሉ ስታወራኝ ሀሳቤ ሌላ ጋር ነበር። ምን ያሰቡ ታውቃለህ? ብዙ ሰዎች ናቸው ይሄን ነገር የሚፈልጉትና ሞር ደግሞ ካሳንቺስ መሆኑ እውነቱን ለመናገር በጣም ደስ ይላል። በቃ ስልኬን ያዝና እናወራለን። ኦኬ እንደሱ ይሻላል እንዳልከው